ሰላም ቤተሰብ እንዴት ናችሁ? ሰላም ነው አለሁ ሁሉ ሰላም፣ እኔ ደህና ነኝ። እስኪ ዛሬ ይዤላችሁ የመጣሁት ለቢግነሮች የሚሆን how to insert or how to import any data into JS software የሚለውን ነገር ዳታዎችን እንዴት አድርገን ወደ JS software ማስገባት የምንችለው የሚለውን ነገር የምናየው። እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምረው አሁን ቀጥታ ወደ ሶፍትዌሩ እንገባለን ማለት ነው። እንግዲህ ሶፍትዌሩን ስንከፍተው መጀመሪያ ስታርት እንገባና ስታርት ኦል አፕሊኬሽን የሚላለ ዘን ArcGIS ከዚህ ስር ArcMap የሚለውን መርጠን እንከፍታለን ማለት ነው። ArcMap 10.8 ላይ እናንተ 3 4 5 ሊሆን ይችላል እንደ ቨርዥኑ ታይፕ ስለሚለያይ ያ ማተር አድርገው ዛሬ የምናየው በዚህ ቨርዥን ነው ማለት ነው። እንግዲህ እንደከፈትነው ፕሮግራሙ ይሄን ይመስላል። እንግዲህ ይህ ፕሮግራም እንግዲህ ዋና ዓላማው ምንድነው? የጂአይኤስ ስራዎች አናላይዝ የምናደርግበት ሶፍትዌር ነው ማለት ነው። እንግዲህ ውስጡ የተለያዩ ቱሎች አሉት። የጂአይኤስን ታስኮች ኤክስፕሎር የምናደርግበት አናላይዝ የምናደርግበት እሱ እንግዲህ ወደፊት የምናየው ይሆናል። እንግዲህ ለዛሬ የምናየው how to import የሚለውን ነገር ነው። እንዴት አድርገን የጂአይኤስ ዳታዎች ማስገባት እንችላለን፣ በምን ወይ ሲንግል ወይ አለ ወይስ መልቲፕል ወይዎች አሉት ዳታ ለማስገባት የሚለው ነገር የምናየው። እንግዲህ ዳታ ለማስገባት መጀመሪያው ሲምፕለስት ወይ የምንለው እንግዲህ ፕላስ ሳይን በመጠቀም ዳታ የምናስገባው ሜትር ነው። ፕላስ ሳይን በመጠቀም ዳታዎችን ኢምፖርት ማድረግ የምንችልበት ወይ ይሄን ይመስላል። ስለዚህ ፕላስ ሳይን ስነካው ቀጥታ የሚመጣ ቦክስ አለ። ይህ ቦክስ እንግዲህ ምንድነው የሚያመለክተው? where your data is found, where your data is stored እያለ ነው። ዳታው የት ጋር ነው የሚገኘው እያለ ነው። ስለዚህ እኛ ዳታውን ስቶር ያደረግንበት የኛን ፎልደር ወይም የኛን ዳታቤዝ ኮኔክት እናደርግለታለን ማለት ነው። ኮኔክት ማድረግ አለብን። ስለዚህ አሁን እኔ የኔ ፎልደር ዲ ውስጥ ነው እያለ JS ዳታ የሚል አለ። ዘን ኢትዮ JS ከዛ ውስጥ ናቸው የኔ ያሉት ሼፕ ፋይሎች እና ኢትዮ ወረዳ፣ ኢትዮ ኦሪጂን፣ ኢትዮ ዞን፣ ኢትዮ ሪቨር፣ ኢትዮ ታውን የሚባሉ ዳታዎች ሼፕ ፋይሎች አሉ። እነሱን ዳታዎች ነው እንደ ሳምፕል ዝግ ያሰመኳቸው። ስለዚህ እኛ የምፈልገው ዳታ ላይ ሪጅን ከሆነ ሪጅን አድ ማድረግ እንችላለን። ቀበሌ ከሆነ ቀበሌ እናስገባለን። ዞን ከሆነ ዞናችን አድ እናደርግና ለምንፈልገው አፕሊኬሽን አናላይዝ ማድረግ እንችላለን ማለት ነው። ዘን ሁለተኛው ወይ ደግሞ ምንድነው ዩዚንግ ፋይል ገብተን የምናገኘው ሜትድ አለ። ፋይል እንገባና አድ ዳታ የሚላል አድ ዳታ ይሄና ፕላስ ሳይንና ይሄ ፕላስ ሳይን ምልክትና የፋይል ገብተን የምናገኘው ሜትዱ የፕሮሲጀር ዲፈረንስ ነው እንጂ ዓላማው አንድ ነው። በቃ ሁለቱም ዳታ ማስገቢያ ናቸው። በዚህም ስንገባ የሚመጣልን ቦክስ አለ። ስለዚህ ዳታው የት ቦታ ይገኛል የሚለውን ነገር ነው ኮንሲደር የሚያደርገው። ይሄ ቀጥታ የኛ ፎልደር የሚገኝበትን ናቪጌት እናደርግለትና እናሳውቀዋለን። ዘን ኢትዮ JS ገባሁን። ከዛ የምፈልገውን ዳታ ኢምፖርት ማድረግ ይችላል ማለት ነው። ኢምፖርት ማድረግ ይችላል። እንደዚህ ያለ ዳታዎችን በቀላሉ ኢምፖርት ማድረግ እንችላለን ማለት ነው። ሶስተኛው መንገድ ደግሞ ምንድነው? ሶስተኛው መንገድ ፍሮም አርክ ካታሎግ እንዴት አድርገን ከአርክ ካታሎግ ላይ ዳታዎችን ማስገባት ይችላል። እስካሁን ራሱ ከአርክ ካታሎግ ነው ኢምፖርት ያደረግነው፣ ግን ሌላ ሜትድ ይሁን ኢምፖርት ያደረጉ ውስጥ ወይው ስለሚለይ ነው እንጂ አሁን ራሱ ኢምፖርት ያደረግነው ከየት ነው? ከአርክ ካታሎግ ነው ያመጣው። አሁን ምን አደርጋለሁ? ይሄን እንነካለን። ነገር አርክ ካታሎግ የሚል ቱል አለ። ዚስዋን አርክ ካታሎግ የሚለውን ይሄን ክሊክ አደረግና የሚመጣልን ቦክስ አለ። ይህ ቦክስ እንግዲህ አርክ ካታሎግ ይባላል። እንግዲህ አርክ ካታሎግ ሲባል ዋናው ዓላማው ኮንሴፕቱ ምንድነው? ኢትስ ዳታ ማኔጅመንት አፕሊኬሽን ፎር JS ነው። ለJS እንደ ዳታ ማኔጅመንት የሚያገለግል ዳታዎችን ማኔጅ አድርጎ የሚይዝልን ዳታዎችን ኦርጋናይዝ የምናደርግበት ዳታቤዛችንን ክሬኤት የምናደርግበት አርክ ካታሎግ እንለዋለን። ስለዚህ አሁን ከዛ እንዴት አድርገን ነው ወደዚህ ኢንተርፌስ ኢምፖርት ማድረግ የምንችለው የሚለውን ነገር እናያለን ማለት ነው። ዘን እዚህ ጋር ፎልደር ኮኔክሽን ይላል። ፎልደር ኮኔክሽን የሚለውን ኤክስፓንድ ያደርገዋል። ፕላስ ሳይኑን ስንነካው ከውስጡ ያሉ ፎልደሮች ይዘረዝራሉ። ያንን ኤክስፓንድ እናደርገዋለን። ዘን ዲ ውስጥ ነው ያለ JS ዳታ የሚላለ ዘን ኢትዮ JS ዘን ከዚህ ላይ የምፈልገውን ዳታ ሰሌክት አድርጌ ወደዚህ ድራግ ማድረግ እንችላለን ማለት ነው። ዞን ከሆነ ዞንን ጫን አድርገን ወደ ኢንተርፌሱ ድራግ ማድረግ ሪቨር ከሆነ ሪቨሩን እዚህ ድራግ እያደረግን ዳታችንን ማስገባት እንችላለን ማለት ነው በቀላሉ። ስለዚህ በሶስት መንገድ ዳታዎችን ማስገባት እንችላለን። የመጀመሪያው ወይ ምንድነው? በፕላስ ሳይን፣ ሁለተኛው ወይ ፋይል ገብተን አድ ዳታ፣ ሶስተኛው ደግሞ ፍሮም አርክ ካታሎግ ባይ ድራጊንግ ሜትድ ድራግ በማድረግ ዳታዎችን ማስገባት እንችላለን። እንግዲህ ዳታ ስናስገባ አሁን ላይ ቬክተር ዳታ ብቻ አይደለም እናስገባው። ራስተር ሊሆን ይችላል፣ ሳተላይት ሊሆን ይችላል፣ DM ዳታ ሊሆን ይችላል፣ ፖይንት ዳታ ሊሆን ይችላል። ማንኛውንም ዳታዎች
በዚህ ወይ ማስገባት እንችላለን ማለት ነው። የዳታው ፋይል ፎርማት ነው እንጂ የሚለያየው ኢምፖርት ያደረገው ውስጥ ሜቶዱ አንድ ነው ማለት ነው። ስለዚህ ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ተባበሩን። ቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።